እንዴት አድርጌ ኮንፊደንት ልሆን? በራስ መተማመኔ እንዴት ልጨምረው? ባይዘው በራስ መተማመን ሲባል አንዳንድ ሰዎች አሮጋንት መሆን ወይም ትዕቢተኛ መሆን ይመስላቸዋል። ማለትም በቃ እነሱ በቃ ምንም ማድረግ እንደሚችሉ በቃ ገባ በቃ ልክ እንደዚህ ሲራመዱ ምናምን በቃ ልክ በቃ እነሱ ሁሉ ነገር ማድረግ እንደሚችሉ ግን በራስ መተማመን እንደዛ አይደለም። አንዳንድ ሰዎች ደግሞ በራስ መተማመን አለብኝ ብሎ በቃ ምንም ክብራቸው ባወረደ መልኩ በቃ ምንም ክብራቸው ባልጠበቀ መልኩ ያደርጉታል። ለምሳሌ በቲክቶክ ላይ የምታየው ከሆነ እንደዚህ በቃ ከዚህ ጋር ይላጫሉ፣ ከዚህ ይላጫሉ ምናምን በቃ የሆነ የጅላጅል ሙድ ያራምዳሉ። በቃ አም ኮንፊደንት ምናምን ያሉ ኮንፊደንት ማለት ያ አይደለም። ኮንፊደንት ማለት የሚነገር ሳይሆን የሚኖር ነገር ነው። ለምሳሌ እኔ ኮንፊደንስ ስላልኩኝ ኮንፊደንት አይደለሁም። ስኖረው ግን ኮንፊደንት የማደርገው ነገር ኮንፊደንስ ኖረኝ ሳያደርገው ግን ኮንፊደንስ እባላለሁ። ሰው ኮንፊደንስ ማለት የሚደረግ ሳይሆን የሚኖር ስለሆነ ማለት ነው። ሰው እንዴት አድርገን ኮንፊደንት እንሁን? እንዴት አድርገን ኮንፊደንት እንሁን? እሺ መጀመሪያ ኮንፊደንት ማለት ጅልነት አይደለም። ኮንፊደንት ወይም በራስ መተማመን ማለት ስለምታደርገው ነገር ጠንቅቀህ ማወቅ ነው። ራስን ማወቅ ነው። ገባ እንጂ ጅልነት አይደለም። መድረግ የፈለከው ሳይሆን መደረግ ያለበት ማድረግ ነው። ከስሜት ወጥተህ ማድረግ የፈለከውን ሳይሆን ማድረግ ያለብህ ስታደርግ ብቻ ነው። ገባ? ከዛ ደግሞ ትዕቢተኝነት አይደለም። ኮንፊደንስ ማለት በራስ ስታምን ሌሎች አይችሉም ማለት ሳይሆን እኔ እችላለሁ፣ ሌሎችም ይችላሉ። ገባ? በቃ አንተ ስለ ራስ ነው እንጂ በቃ ኮንፊደንስ ነው። ስለ ሌላ ሰው አንተ አለመቻለ ሌላ ሰው አይችል ማለት አይደለም። አንተ ስትችል ደግሞ ሌላ ሰው ይችላል ማለት አይደለም። ገባህ? ሶ ባይ ዘ ወይ አሮጋንትነት ማለት አንዳንድ ሰዎች አሉ ተመሳሳይ የሆነ እቃ ገዝታችሁ ግን የነሱ እቃ የተለየ አድርገው ይነግራቸዋል። ሶ ያ ምንድነው? ትዕቢተኝነት ነው። ኮንፊደንስ ማለት ጅልነት አይደለም። ኮንፊደንት ማለት ትዕቢተኝነት አይደለም። ኮንፊደንት ማለት በራስ መተማመን ማለት በቃ ያለን እንዳለ መቀበል ማለት በቃ ያለኝ እኔ አሁን አጭር ነኝ፣ ጸጉሬ እንደዚህ ነው፣ በቃ ተቀበልኩት ያለህ ነገር መቀበል ማለት በቃ ኮንፊደንስ በቃ አሜን ብሎ መቀበል። ገባ? ሰው ደግሞ ኮንፊደንስ ማለት እንዴት አድርገህ ኮንፊደንስ እንጨምረው? ኮንፊደንስ ያልሆነበት ነገር ቋጭ እንዴት አድርገን እንጨምረው? ሶ ኮንፊደንስ የምትጨምረው ስለምታደርገው ነገር ስታውቅ ነው። ገባ? ለምሳሌ ባዲ ቢልደር መሆን ከፈለግ ስለ ባዲ ቢልደር ግጥም አድርገህ ማወቅ። ገባ? ባዲ ቢልደር የባዲ ቢልደር ሰዎች ወይም ባዲ ቢልደር ሰው ሊይዛቸው የሚገቡ ነገር ወይም ለምሳሌ ባዲ ቢልደር ጠዋት መነሳት አለበት፣ ስፖርት መስራት አለበት። ያ ያስተራግድ አንተ መኖር አለበት። ገባ? ስለ ባዲ ቢልደር ማወቅ አለበት። ሶ ኮንፊደንስ እውቀት ነው። ባወቅከው ልክ ነው ኮንፊደንስ የምትሆነው። ገባ? ባወቅከው ልክ ነው ኮንፊደንስ የምትሆነው። ሶ ኮንፊደንስ ማለት እርግጠኝነት አይደለም፣ ትዕቢተኝነት አይደለም። ግን ባወቅከው ልክ ኮንፊደንስ ትሆናለህ። ለምሳሌ ስለ ኤአይ ካወቅ በቃ ስለ ኤአይ ባለ ኮንፊደንስ ይጨምራል። ስለ ኤአይ ታውቃለህ፣ ማንም ቢጠይቅህ ትመልሳለህ። ሶ በምታደርገው ነገር ላይ እውቀት እንዲኖር ራስ ቀን በቀን መጨመር። በአንድ ጊዜ እኮ በቃ ፕሮፌሰር አትሆንም፣ ግን መጀመሪያ ዲፕሎም ትማራለህ፣ ከዛ ዲግሪ፣ ከዛ ዶክትሬት፣ ከዛ ነው ፕሮፌሰር ትሆናለህ። ከዛ በፊት ደግሞ አንደኛ፣ ሁለተኛ፣ ሶስተኛ እድገት ነው እንጂ በአንድ ቀን የሚመጣ እውቀት አይደለም። ሶ ኮንፊደንስ እውቀት ነው። ሶስተኛ ኮንፊደንስ ሊጨምር የሚችል ንጽህናችን መጠበቅ ነው። ንጹህ መሆን በቃ ሁሉም የጸዳ ልብስ ብራንድ ነው። በቃ ሌላ ምንም የማይጠበቅብህ ሁሉም የጸዳ ልብስ በቃ የጸዳ ነው። ገባ? ሁሉም ክሊን የሆነ ልብስ ብራንድ ነው። ሰው ሰው እንደዚህ ካለ ትንሽ ዘና አድርጋችሁ ብዬ ነው። ኮንፊደንስ የሚጨምሩ እነዚህ ናቸው። ክብረን ህጽናችን መጠበቅ በቃ ያለ ልብስ የጸዳ መሆን። ገባህ? ያለ ልብስ ምንም አይጠበቅም። ያለ ልብስ አንዳንድ ሰዎች አሉ እኮ ብራንድ አድርገው እንኳን ምንም የማያወርባቸው አንዳንድ ሰዎች ደግሞ አሉ። በቃ ልብሳቸው እኮ ሁሉ የሚያደርጓት ልብስ ነች፣ ግን እሷ ልብስ በጣም ንጹህ ከመሆኗ የተነሳ በጣም ነው የሚያምርባቸው። ሰው ክብረ ንጽህናችን መጠበቅ በቃ መጠበቅ ነው። ሰው ከዛ ደግሞ ጠረንን በቃ ክብረ ንጽህና ስጠብቅ ጠረንን
ጸጉሩ ደግሞ እንደዚህ በቃ ጨበሬ ምናምን አረማረግ ገባ በቃ ኩል ጸጉሩን ማለት ነው በቃ ልክ ፎርማል ሰው ማድረግ ማለት ነው። ሰው እንደዛ ብታደርገው አሪፍ ነው ማለት ነው። ሲጨመር ደግሞ አካላዊ እንቅስቃሴ ማድረግ በቃ አካላዊ እንቅስቃሴ ማድረግ አለብህ። ገባ ፊዚክሊ ማለት ነው በቃ አሪፍ መሆን አለብህ። የሆነ አስበዋል የሆነ እባብ ብታገኙ ቤት ውስጥ ከሚስት ጋር የምትል ከሆነ አብረህ ሙድ የለውም። ሰው ፊዚክሊ ጠንካራ መሆን ፊዚክሊ ጠንካራ መሆን ደግሞ ድንጋይ ለማንሳት አይደለም ለመሸከም ነው። ይወባይሌ በጣም ምትፈጅ ፊዚክሊ ጠንካራ ሁን የምትባለው ለመሸከም አይደለም ግን ችግሮችን ለመሸከም ነው። ገባህ? በቃ ቴስት ወንድ ልጅ በተፈጥሮ ደግሞ ፋይተር ስለሆነ ወይም ተፋላሚ ስለሆነ ያ ነገር ያስፈልገናል። በቃ ፊዚክሊ ጠንካራ መሆን ማለት ነው። ሰው ከዛ ደግሞ ኤቭሪዋን ኢዝ ሃዝ ኦን አጀንዳ በቃ ዘ ስፖትላይት ኢፌክት የሚባል አለ። አንድ ዘ ስፖትላይት ኢፌክት ማለት ራስህን ሁሉ ሰው በቃ እያየህ እንዳለ ማሰብ። ማነህ አንተ? መጀመሪያ ማንም ስላንተ ግድ አይሰጠውም ብሎ በቃ አስበው እስኪ ኢትዮጵያ ውስጥ እየኖርክ በዚህ ኑሮ ውድነት በዚህ ድህነት ውስጥ ስለኔ የሚያስብ ሰው አለ ወይም ስለኔ የሚጨነቅ ሰው አለ ብለህ ማሰብህ በቃ በጣም ነው ጉረኛ ሰው ነህ አንተ። በጣም ጉረኛ ከምላችሁ ሰዎች አሉ። ምክንያቱም ሁሉ ሰው ስትራግል እያደረገ ነው በራሱ ህይወት ላይ። እኔ ለምሳሌ በቃ የሆነ ሰው የሆነ በቃ ወጣ ነገር ካለ ምንድነው ይሄ ወጣ ያለ ነገር አድርጎ ብዬ አስባለሁ። 2 ሰከንድ ወይም 2 ደቂቃ ከዛ ራሱ አለው ብራዘር የራሴ ጭንቃለኝ። ሁሉ ሰው ስፖትላይት ኢፌክት እንዳለ ያስባል። እንዲያውም አሁን የሆነ ቪዲዮ ያየው ነበርና ምን አለ መሰላችሁ? በሆነ ሀገር በተደረገ ጥናት አንድ ሰው አስጠሊታ ልብስ አድርጉትና ከዛ ደግሞ ወደ የሆነ ክፍል አስጠጉበት። ከዛ ወደዛ ክፍል ውስጥ ሲገባ ስንት ሰው የጠላህ ይመስላል ብሎ ሲጠየቅ አይ ምናልባት ግማሹ ሰው ያክል የጠላኝ ይመስለኛል። ግማሻቱ ሰው ሲጠየቁ ደግሞ ግማሹ ያን እንኳን በቃ አላስተዋለውም። ያዋል እኮ ግን አላስተዋለውም። ግማሹ እንኳን ያስተዋለው አስተውሎት ሳይሆን ያየው በቃ የተወሰነ ሰከንድ ብቻ ምንድን ሆኖ ብሎ ከዛ ደግሞ ወደ ራሱ ህይወት ተመልሶ ሰው ሁሉም የራሱ ስትራግል ስላለው አንተን አያይህም። ለምንድነው በቃ በቃ እንደዚህ በቃ እኔ ምናምን እንትነው ሶ እነዚህ ነገር ካረክ አይ ሆፕ ልጅ ከሆንክ ደግሞ ከዛ ደግሞ ራስን ፋይናንሻሊ ስትሮንግ ማድረግ በፋይናንሻሊ ወይም በገንዘብ አሪፍ በፋይናንሻሊ አሪፍ ማድረግ በገባ ስኪል ማዳበር። አሁን እኮ ምንም ገንዘብ ላይ ሊኖር ይችላል ግን የሆነ ሰው ሄሎ ዮናስ የት ነው ያለው የሆነ ነገር እንድታታግልኝ ፈልጌ ነበር የሚል አይነት ስኪል እንዲኖር ይገባል። የሆነ አይነት ስኪል ገባ? ሄሎ ነው የት ነው ያለው? ቤት ነው ያለው። ባክስና እስኪ ኮምፒውተር ተበላሽታና ጠግንልኝ። የሆነ አይነት ስኪል ሊኖር ይገባል። ሰው የሚያከብረህ በሰጠው ልክ ነው እንጂ እኔም ማላከብር አሁን እኔ የምታገብሩኝ ለምሳሌ የተወሰነ ሀሳቦች ስላሰጣኋችሁ ሊሆን ይችላል። ሰው የምታከብረው ባለው ልክ ነው። ይሄ በቃ ግድ ነው። ገባ? በብር ሳይሆን በሐሳብ ነው። ሁሉ ሰው ብር ሊኖረው አይችልም ወይም የለውም በሀገራችን ውስጥ። ሰው የምታከብረው በሐሳቡ ልክ ነው በእድሜው ሳይሆን ማለት ነው። ሰው እንደዚህ ካለ ሰው ደግሞ ዝም ብለህ አትገኝ። ዝም ብሎ ሎንሊ በቃ ሎንሊ ስለ ደግሞ ባይ ዘ ወይ ሎንሊነስ እና ቢንግ አሎን ይለያያል። ሎንሊነስ ማለት ማንም ሰው ሳይኖር ሲቀር ማለት ነው። ማንም ባጠገብህ ሳይኖር ሲቀር። ቢንግ ሎን ግን ብቻህን ስትሆን ግን ማለትም ራስን ለራስህ ለማወቅ አዌር ለመሆን የምታደርገው ጆይንት ሲሆን በሁሉ ጊዜ በሁሉ ቦታ ላይ አትገኝ። በተቻለ መጠን ትንሽ ለየት ለማለት ሳይሆን ትንሽ ራስን ከሰው ጋር ገደብ አድርግ። ገባ? ሁሌ አትገኝ ነው። ይሄ እንኳን ብዙ ትንሽ በቃ አጋነኑት። እዚህ ካል ሲጨምር ደግሞ ኮሚኒኬሽን ስኪል ማዳበር። ይሄ ኮሚኒኬሽን ስኪል ማዳበር ስላችሁ ዝም ብሎ ለፍላፊ መሆን አይደለም፣ ግን
የምታወራበት ሰዓት ማወቅ ማለት ነው። ለምሳሌ ሴልሚ ዚስ አሻንጉሊት ሽጥልኝ ስለ እንዴት አድርገህ ነው የምትሸጥልኝ? ገባ ሰው ያ አይነት ፓወር ሊኖር ይገባል። ሰው ስኪል ብያችኋለሁ፣ የሆነ ስኪል ሊኖራችሁ ይገባል። ከዛ ደግሞ ኮሚኒኬሽን ስኪላችሁ አዳብሩት። ገባችኋል? ኮሚኒኬሽን ስኪላችሁ አዳብሩት። ከዛ ባይ ዘ ዌይ ኮንፊደንስ እና ኮሚኒኬሽን በጣም የተገናኙ ነገሮች ናቸው። ሰው ይሄን ካልኳችሁ በተለይ ቲኔጀር ከሆናችሁ ይሄ ነገር ካረጋችሁ በጣም የንግግር ስኪላችሁ በጣም እንደሚዳበር አይ ሆፕ ሶ ዩቲዩብን ሰብስክራይብ አድርጉ፣ ቲክቶክን ፎሎ አድርጉ። ብዙ አይነት እንትን ሀሳቦች እናወራለን በቀዳማዊ ፖድካስት ማለት ነው። ሶ ከዚህ ብጨምር ያው የተመሳሰለ ሀሳብ ነው የምነግራችሁ፣ ግን ጨምር ብትሉኝ የምጨምረው አንድ ነገር የሆነ ማንነት ገንቡ። የሆነ ማንነት በቃ ገባ? የሆነ ማንነት ገንቡ። እኔ ለምሳሌ ፖድካስተር መሆን እፈልጋለሁ አይደል? አክት ማድረግ ልክ እንደ ፖድካስተር የሆነ ማንነት ፈልጉና በዛ ማንነት ውስጥ ራሳችሁን ገንቡት። ለምሳሌ ባዲ ቢልደር መሆን ፈልጉ ከሆነ ልክ እንደ ባዲ ቢልደር አስቡ፣ ልክ እንደ ባዲ ቢልደር ተንቀሳቀሱ። ከዛ ደግሞ ሰው በየሆነ ነገር ሊኮነግራጅ ያድርጋችሁ፣ በየሆነ ነገር ይጠራችኋል። ያሱ እኮ ባዲ ቢልደር፣ ያሱ እኮ እንደዚህ ነው፣ ያሱ እኮ እንደዚህ ነው ሲላችሁ አሪፍ ነው። በየሆነ ነገር ራሳችሁ ውስጥ አጥሩት፣ ወይም በጸሐፊ ወይም በተወዳያ ማለት ነው። ሰው ፎሎውና ላይክ ተረሳ። በቃ ኮንፊደንሳችሁን ለመጨመር ይሄ ካረጋችሁ በቂ ነው። ከዛ ደግሞ እያየን ደግሞ ራሳችሁ ይሄንስ እንዴት ይጠግነው ካላችሁ በኮሜንት ላይ ጻፉልኝ።